Amen.
ይሸፈናል በረድኤትሽ ጥላ አንቺን የያዘ ሰው ምን ይጎድልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖርም ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ ምን ይጎድልበታል? ቤቱ ሞልቶለታል። ጎተራው ባይሞላ በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ በረከትሽ ብዙ የደናግል ገንዘብ የምስኪናን እናት የረሃባን ቀለብ ለሁሉ መጋቢ ጸጋሽ የማይጎድል ስምሽ ጥዑም ምግብ ከረሃብ የሚያስጥል ስምሽ ጥዑም ምግብ ከረሃብ የሚያስጥል ምን ይጎድልበታል? ቤቱ ሞልቶለታል። ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ አንቺ ብትመጪ ከምስኪን አገሬ እንደ መጥምቁ እናት በዛልኛል ሴቴ የአዲስ ኪዳን ቁርባን መንበር ጠረጴዛ ስንትና ሸተትን የሕይወትን መዓዛ ስንትና ሸተትን የሕይወትን መዓዛ አንቺን የያዘ ሰው በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖርም ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ
በስብሐት አረገ በልታ በስብሐት በልታ አረገ በልታ አረገ በስብሐት አረገ በልታ በስብሐት ከዚህ በመቀጠል ዶክመንታሪ ሪፖርት ነው የሚቀርበው። ዲያቆን ዶክተር ሶምሶን ወደዚህ ወደ መድረኩ እንዲመጡ በእግዚአብሔር ስም እንጠይቃለን። በዚህ አይነት መልኩ እግዚአብሔርን አመሰገኑ። የአንድነቱ የሰንበት ትምህርት ቤት ወጣቶች ዝማሬ መላእክትን ያሰማልን። አሜን። ከጣዕሙ ብዛት የተነሳ አጥንትን የሚያለመልመውን የቅዱሳን መላእክትን ጣዕመ ዝማሬ ያሰማልን፣ ለሁላችንም ያሰማን። በዕድሜ በጤና ይጠብቅልን፣ ጸጋውን ያብዛልን። ወቅቱን በዓሉን የሚመለከት ምስጋና መዝሙር ዘምረዋል ልጆቻችን። እንዲሁም ደግሞ በዚሁም ለብፁዕ አባታችን መልእክት ያዘለ መዝሙር ዘምረዋል ማለት ነው። አንቺን የያዘ ሰው ምን ይጎልበታል እያሉ ብፁዕ አባታችን እመቤታችንን ይዘው ታላቅ ስራ እየሰሩ እንዳለ ያልጎደለባቸው ያላጡት በሰው ፊት ቆመው እንዲሁም በየሄዱበት ሁሉ እማምላክ ወላዲተ አምላክ ግርማ ሞገስ ሆነቻቸው ታላቅ ስራ እየሰሩ እንዳለና ከዚህም ቀጥሎ ባለ ጊዜ እንዲሁም እመቤታችንን ይዘው ታላቅ ስራ እንደሚሰሩ ለማሳየት መልእክት የሚያስተላልፍ መዝሙር ዘምረዋልና በእውነት ለብፁዕ አባታችን ቅዱስ አምላካችን እግዚአብሔር ረጅም ዕድሜ ከጤና ጋር ሰጥቶ የጀመሩትን ታላቁን የልማት
እንዲሁም መንፈሳዊ አገልግሎት አስፋፍቶ እንዲሰሩልን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እግዚአብሔርን ከፍ አድርጋችሁ አመስግኑ። በተለይም ደግሞ ብዙሃን አባቶች በጸሎት የከፈቱት ጉባኤ ላይ ለሁላችንም ትምህርት እንደሆነ ነውና አገልጋዮች እንዲሁም ሰባኪያን የተለያዩ ለመርሃ ግብር የሚነሱ ሰዎች በስመ አብ ብሎ አይጀምሩም። ምክንያቱም በብፁዕ አባታችን ጉባኤው ስለተባረከ ማለት ነው። ሰምተናል ሁላችንም። Nanti kita segini dulu, wah mereka, yuk muncul barang mereka, betul kita nak mesti sama dua, ayat turobes, moiso, kita tak iba, waila, ninja buku, dian, kemudian, kemudian lagi, betul koi ya, kemudian kita segini, hari sebab betul kita nak bisa, kita buku ki, moiso buku ki, betul turunnya, kemudian dian, kemudian kita segini. Hararo betul kemisin, wah isin, kira umrah, ayo mungkin ada wah isin, wah itu mancaya, hunden dan makin turun, hunden betul wajar kita kemana. Asyik, jadi bagaimana dokumentari report ikarban mana tahu, ini akan berlaku. Sabaki Orgel, Diakon ዶክተር ሶምሶን ይሆናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ብፁዕ አባታችን አቡነ ዲያቆስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር ስራ አስኪያጅ፣ በዚህ ሰዓት ብፁዕ አባታችን እንኳን አደረሰው መርሃ ላይ የተጋበዛችሁ አባቶች፣ ካህናት፣ የመንግስት ባለስልጣናት፣ የቤተ ክርስቲያናትና የገዳማት አስተዳዳሪዎች፣ እዚህ ያላችሁ ምዕመናንና ምዕመናት ሁላችሁም በየማዕረጋችሁ እንደምን አረፈዳችሁ። የቅዱሳን አምላክ ልዑል አባት እግዚአብሔር እንደሱ ምሕረትና ቸርነት ሁላችንንም በዚህ ቦታ አሰባስቦናልና ስሙ ለዘላለም የተመሰገነ ይሁን። የዛሬው መርሃ ግብር ከመድረኩም እንደተነገረን ብፁዕ አባታችንን እንኳን አደረሶ ከማለትም በላይ
በብፁዕ አባታችን ሐዋርያዊ አገልግሎት ውስጥ ያለውን ነገር ተረድተን እኛ እንደ ልጅነት ደግሞ የምናመሰግንበት መርሃ ግብር ስለሆነ በዚህ ምክንያት አንዳንድ የተሰሩ ስራዎችን የምናቀርብ ይሆናል ማለት ነው። በደንብ ለማቅረብ ይመቸኝ ዘንድ ቁጭ ብዬ እንዳቀርብ ይፈቀድልኝ። እሺ፣ ይሄኛው ስክሪን ፊክስ መሆን የሚችል ከሆነ እንደዚህ ባለበት ይሁን፣ ግን የሚለዋወጥ ከሆነ የሰው ሀሳብ ስለሚሰርቅ በዛ መልኩ እንዲስተካከል እጠይቃለሁ። ፊክስ ሆኖ እሺ። እዚህ ጋር የሚታያለ በተቻላችሁ መጠን እንደምታስተውሉ ተስፋ አደርጋለሁ። ለሁሎቻችሁም የማይመች ሁኔታ ከተፈጠረ ይቅርታ ጠይቃለሁ። የሀዲያና ስልጤ ሀገረ ስብከት ትናንት፣ ዛሬና ነገ። የዛሬው የሀዲያና ስልጤ ሀገረ ስብከት ተብሎ ከተማን መሰረት አድርጎ ከመቋቋሙ በፊት ለመጀመሪያ ጊዜ ሆሳዕና ከተማ የሊቀ ጳጳስ መቀመጫ የመሆን ዕድል ያገኘችው በ1952 ዓ.ም ገደማ በብፁዕ አቡነ አብርሃም ዘመነ ጵጵስና ነበር። ብፁዕ አባታችን አቡነ አብርሃም በዚህ ሀገረ ስብከት ውስጥ በነበራቸው የአገልግሎት ጊዜ የሀገረ ስብከቱ የመጠሪያ ስም የነበረው ከታሪክ መዛግብት እንዳገኘ ነው በሸዋ ጠቅላይ ግዛት የከምባታ አውራጃ ቤተ ክህነት የሚል መጠሪያ ነበረው። ይህንን ሆሳዕናን ከተማ መሰረት አድርጎ ይመራ የነበረውን የአውራጃ ቤተ ክህነት ታዋቂው በኢትዮጵያ ቤተክርስቲያን ታሪክ ውስጥ አንጋፋ የሆኑት አረጋዊው ጳጳስ ብፁዕ አቡነ አብርሃም ለተወሰኑ ዓመታት መርተውታል። ከብፁዕ አቡነ አብርሃም ቀጥሎ የጎላ አገልግሎት በሆሳዕናና በዙሪያው የታየው በሸዋ ሀገረ ስብከት ሊቀ ጳጳስ በነበሩት በአቡነ ጎርጎርዮስ ካል ዘመን ነው። ብፁዕ አባታችን አቡነ ጎርጎርዮስ ካል እዝዋይን መቀመጫቸው አድርገው በተደጋጋሚ ወደ ሆሳዕና ከተማ በመምጣት አገልግሎቶች በተሻሉ መልኩ እንዲፈጸሙ አድርገዋል። በተለይ እሳቸው የዝዋይ የካህናት ማሰልጠኛ ካደረጉበት ጊዜ ጀምሮ ከሆሳዕና ከተማና ዙሪያው የተወሰኑ ካህናት፣ ዲያቆናት ዝዋይ ተምረው እየመጡ በሆሳዕና ከተማ የሰንበት ትምህርት ቤትና የስብከተ ወንጌል እንቅስቃሴ በጣም በከፍተኛ መልኩ ተስፋፍቷል። ዛሬ የምናነሳቸው ታላላቅ ሰንበት ትምህርት ቤቶች በከተማችን ያሉ መስራች ሆነው የሚጠሩት ወንድሞች በሙሉ የብፁዕ አባታችን አቡነ ጎርጎርዮስ ካል ተማሪዎች ነበሩ። እሳቸውም በተደጋጋሚ ወደ ሆሳዕና ከተማ በመምጣት ሰንበት ትምህርት ቤቶችን ይጎበኙ ነበር። ከብፁዕ አቡነ አብርሃም ቀጥሎ ሆሳዕናን ከተማ የሊቀ ጳጳስ መቀመጫ ሆና በሀገረ ስብከት ደረጃ ግን መንበረ ጵጵስና ያገኘችው በ1986 ዓ.ም በብፁዕ አቡነ መልከጼዴቅ የከምባታ ሀዲያና ጉራጌ ሀገረ ስብከት ሊቀ ጳጳስ ነበር። የሀዲያና ስልጤ ሀገረ ስብከት፣ የጉራጌ ሀገረ ስብከት፣ የከምባታና ላባ ሀገረ ስብከት ተብለው ራሳቸውን ችለው በ1997 ዓ.ም ከመዋቀራቸው በፊት ለ11 ዓመታት ከ1986 እስከ 1997 ባለው ጊዜ የከምባታ ሀዲያና ጉራጌ ሀገረ ስብከት እየተባሉ በጋራ ሆሳዕናን መሰረት አድርገው በአንድ ሊቀ ጳጳስና በአንድ ሀገረ ስብከት ጽሕፈት ቤት ይመሩ ነበር። በተለይ ብፁዕ አባታችን አቡነ መልከጼዴቅ በሆሳዕና መንበረ ጵጵስና ደብረ ገነት ቅድስት ማርያም የሰርክ ጉባኤ ላይ 4 ወንጌላትን በተከታታይ በማሰበክ ሰባኪያን በማሰልጠን በሆሳዕና አካባቢ አገልጋዮች እጥረት እንዳይፈጠር ያደርጉ የነበረውን ትጋት ሁሌም ስናስታውሰው እንኖራለን። ከብፁዕ አቡነ መልከጼዴቅ ቀጥሎ ሀገረ ስብከቱን የመሩት የአሁኑ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስ ነበሩ። በእሳቸውን የአገልግሎት ዘመን ወደ ደብረ ፀሐይ አቡነ ተክለ ሃይማኖት ቤተክርስቲያን በ2005 ዓ.ም መንበረ ጵጵስናው ተዛውሮ መምጣቱ የሀገረ ስብከቱ የታሪክ ኩነት ነው። ይህን ለእናንተ ማሳየት ተገቢ ቢሆንም ያው አልፋችሁት የመጣችሁት ቤት ስለሆነ ማለት ነው። ከብፁዕ አቡነ ቀሌምንጦስ ቀጥሎ ብፁዕ አባታችን አቡነ ሕርያቆስ የሀገረ ስብከቱ ሊቀ ጳጳስ ሆነው ከተመደቡበት ከሐምሌ 10 2009 ዓ.ም ጀምረው ሀገረ ስብከቱን ያው እስካሁን እየመሩት ይገኛሉ። በተለይ ብፁዕ አባታችን አቡነ ሕርያቆስ ከሀዲያና ስልጤ የሀገረ ስብከት ሊቀ ጳጳስነታቸው በተጨማሪ ቤተክርስቲያን የሰጠቻቸውን ሌሎች ሀገረ ስብከቶችን በሊቀ ጳጳስነት የመምራት ኃላፊነት እንደ መልካም ዕድል በመጠቀም በጎ አድራጊዎችን በማስተባበር የተለያዩ ሀብትና ገንዘብ ወደዚህ ሀገረ ስብከት እንዲመጣ በማድረግ
የሀዲያና ስልጤ ሀገረ ስብከት በልማት በሐዋርያዊ አገልግሎት ኢትዮጵያ ውስጥ ከሚጠቀሱ ሀገረ ስብከቶች መካከል አንዱ እንዲሆን እያደረጉት ነው። በተለይ ብፁዕነታቸው ሐምሌ 9 2009 ዓ.ም ጀምሮ የሀገረ ስብከቱ ሊቀ ጳጳስ ሆነው ከተመደቡበት ጊዜ አንስቶ ያሉትን አንዳንድ ሁኔታዎች ብንመለከት የሀገረ ስብከቱ የልማትና የአብያተ ክርስቲያናት እድገት እንቅስቃሴ እንዴት ባለ መልኩ ከፍ እያለ እየመጣ እንደሆነ ማስተዋል እንችላለን። አንዳንድ ስራዎችን ለማሳያ ልውሰድ። ብፁዕ አባታችን እዚህ ሀገር ከመጡ በኋላ አሁን ያለንበትን አዳራሽ ደረጃውን የጠበቀ የብፁዓን አባቶች ማረፊያ አስገንብተዋል። ሁለተኛም የሀገረ ስብከቱን ጽሕፈት ቤት በተሻለ መልኩ ደረጃውን በጠበቀ አንዳንዴም ከደረጃው በላይ ነው ብሎ ሊነገር በሚችል ደረጃ እንዲሰራ አድርገዋል። 1986 ዓ.ም ጀምሮ ሀገረ ስብከቱ ሲዋቀር በተሰሩት አነስተኛ ክፍሎች ብቻ ተወስኖ የነበረውን የሀገረ ስብከት ጽሕፈት ቤት በ9,900,000 ብር ወጪ ተሰርቶ ደረጃውን ጠብቆ ወደሚገኝ ግራውንድ ፕላስ 3 ህንፃ አድጎ ሐምሌ 25 2015 ዓ.ም እንዲዛወር ተደርጓል። የተወደዳቸው የእግዚአብሔር ሰዎች በከተማችን አንዳንዴም በክልላችንም በዚህ ደረጃ የሚጠቀስ የሃይማኖት ተቋም ጽሕፈት ቤት ያላቸው ሌሎች አካላት እንደሌሉ ነው። ስለሆነም በብፁዕ አባታችን ምሪትና የአገልግሎት መንገድ እዚህኛው ያለው የሀገረ ስብከቱ የእድገት እንቅስቃሴ አንዱ ማሳያ ጽሕፈት ቤቱ ነው ብሎ መውሰድ ይቻላል። ይህ ሐምሌ 3 2015 ዓ.ም መመረቁን የሚያሳይ የማስታወሻ ስዕል ነው። ያ ሁላችንም ከልጅነት ጀምሮ የምናውቀው አሮጌው የሀገረ ስብከቱ ጽሕፈት ቤትና አዳራሽ ነው። አሁን ያለው እንደዚህ ባለ መልኩ እጅግ የሚያምርና ደረጃውን የጠበቀ ትልቅ ህንፃ መገንባት ተችሏል። ሌላው የብፁዕነታቸው አገልግሎት ጎልቶ የሚታየው ከ2009 ዓ.ም ጀምሮ ብዙ ካህናትና ዲያቆናት በብፁዕነታቸው እጅ ክህነት ተቀብለዋል። ለመረጃ ያህል 210 ካህናት፣ 3353 ዲያቆናት ክህነት አግኝተዋል። ማጋነን ባይሆን በአሁኑ ሰዓት የምንመለከታቸው አብዛኞቹ በየአጥቢያ ቤተክርስቲያናት በየገጠር ቤተክርስቲያናት የሚያገለግሉ ወጣት ካህናት ብዛት ያላቸው አገልጋዮች በሙሉ የብፁዕነታቸው የክህነት ልጆች ናቸው። የካህናት ማሰልጠኛ መከፈት ለረጅም ጊዜ መደበኛ ትምህርት ይሰጥበት የነበረው የቤተ ክህነቱን ትምህርት ቤት ጠቅላይ ቤተ ክህነትን በጀት በማስፈቀድ የካህናት ማሰልጠኛ እንዲሆን አድርገዋል። በዚህም ለ4 ዙር 104 ሰልጣኞች ተምረው ለአገልግሎት ተሰማርተዋል። ከ104ቱ 17ቱ ቀሳውስት ናቸው። 75ቱ ዲያቆናት ሲሆኑ የተቀሩት ሰባኪያን ወንጌል ናቸው። ይህ ብፁዓን አባቶች በተገኙበት የተደረገው የመጀመሪያው የሰባኪያን ወንጌሉ የምረቃ መርሃ ግብር ፎቶ ነው። ብፁዕነታቸው ባገኙት አጋጣሚ ሁሉ ወደዚህ ከተማ ሲመጡ የካህናት ማሰልጠኛውን በተደጋጋሚ እየጎበኙ እንቅስቃሴውን ይከታተላሉ። እሱን የሚያሳይ ፎቶ ነው። ሌሎች ሊቃነ ጳጳሳትም ለሐዋርያዊ አገልግሎት ወደ ከተማችን ሲመጡ ከሚጎበኙት አንዱ ስፍራና ቦታ የካህናት ማሰልጠኛው ትምህርት ቤት ነው። ሌላ ለሀገረ ስብከታችን አዲስና እንግዳ ለየት ባለ መልኩ የምንመለከተው ቅድም ከመነሻ እንዳነሳሁት ብፁዕ አባታቸው ባገኙት እድል ሁሉ የሆሳዕና ከተማና ዙሪያ ያለውን የሀገረ ስብከቱን እንቅስቃሴ ለማሳደግ ከሚያደርጉት ስራዎች አንዱ ማሳያ ሆኖ የሚቀርበው ደግሞ ከአዲስ አበባ ሀገረ ስብከት ድጋፍ ማሰባሰብ የሚቻልበትን መንገድ መፍጠራቸው ነው። ህዳር 8 2018 ዓ.ም የአዲስ አበባ ገዳማትና አድባራት አስተዳዳሪዎች እንዲሁም የ8ቱ ክፍለ ከተማ ስራ አስኪያጆች ወደ ሆሳዕና ከተማ መጥተው መንበረ ቅድስና ቅድስት ማርያምንና የካህናት ማሰልጠኛውን በአካል በመጎብኘት ሀገረ ስብከቱ ያለበትን ክፍተት በማየት ለመደገፍ ኮሚቴ አደራጅተው ስራ የጀመሩበት ሁኔታ ለሀገረ ስብከቱ ትልቅ ትንሣኤ ነበር። ከብፁዕ አባታችን አጠገብ ቆሞ የምናያቸው የአዲስ አበባ ሀገረ ስብከት ስራ አስኪያጅ ናቸው። እነዚህ የምንመለከታቸው በሙሉ ከአዲስ አበባ ሀገረ ስብከታችንን ለመጎብኘት የመጡ ካህናት፣ የክፍለ ከተማና የወረዳ ሊቃነ ካህናት ናቸው።
የካህናት ማሰልጠኛው ግንባታ መጀመር፣ የአዲስ አበባ ገዳማትና ደብራት አስተዳዳሪዎች እንዲሁም የስምንቱ ክፍለ ከተማ ስራ አስኪያጆች በጋራ ኮሚቴ አዋቅረው ከ100 ሚሊዮን ብር በላይ በሚሆን ወጪ የሚሰራውን ግራውንድ ፕላስ 5 የካህናት ማሰልጠኛውን ወደ ኮሌጅ የማሳደግ ስራ ግንባታ ተጀምሯል። እሱ ደግሞ አሁን ከአዲስ አበባ የመጡ የአድባራት የገዳማት አስተዳዳሪዎች ከተማችንን በመጎብኘታቸው የመጣ አንድ ትልቅ ምርታ ነው። በዚህም ብፁዕ አባታችን የመሰረት ድንጋይ ከጥቂት ወራት በፊት ጥለው ይህንን የመሰለ ህንፃ መስራት እንደሚቻል ፕላን ከተያዘ በኋላ በከፍተኛ ፍጥነት ህንፃው እየተገነባ ብዙዎቻችን በአካል ሄደን አላየነው ሊሆን ይችላል እንጂ ስራው በሚያስገርም ፍጥነት እየተገነባ አሁን በተሻለ ሁኔታ ላይ ደርሷል። የሁለተኛው የፎቅ ፍሎር ራሱ ከላይኛው እየተሞላ የሚገኝበት ሁኔታ ነው ያለው። ስለዚህ ይሄ የሚያመለክተው በብፁዕነታቸው የቅርብ ክትትልና ድጋፍ በአዲስ አበባ አካባቢ ያሉ አጥቢያ ቤተ ክርስቲያናት የገንዘብ አስተዋጽኦ በሚያስገርም መልኩ ኮሌጁ በተሻለ የህንፃ እንቅስቃሴ ላይ እንዳለ ያሳያል። ብፁዕነታቸውን ባገኙት አጋጣሚ ሁሉ እዚህ ከተማ ሲመጡ የሚጎበኙትና በቅርበት የሚከታተል መሆኑን ለማየት እንችላለን። ይህ የሚታየው ከተወሰኑ ቀናት በፊት ብፁዕ አባታችን ከህንፃ ኮሚቴው ጋር ህንፃ ያለበት ሁኔታ ሲመለከቱ የሚያሳይ ፎቶ ነው። የቴዎሎጂ ተማሪዎች ቁጥር መጨመር እስከ ብፁዕ አቡነ ቀለሜንጦስ ዘመነ ጵጵስና ድረስ 21 ቴዎሎጂያን ከሀገረ ስብከቱ ተልከው ተምረው መመለሳቸውን የታሪክ መዛግብት ያሳያሉ። በአቡነ ሕርያቆስ ዘመነ ጵጵስና ተመርቀው የተመለሱና አሁንም በትምህርት ላይ የሚገኙ 17 ቴዎሎጂያን አሉ። በርቀት ትምህርት ፕሮግራም ሀገረ ስብከቱ የድጋፍ ደብዳቤ የጻፈላቸውን ስናይ ደግሞ 13 በዲግሪ ፕሮግራም ትምህርታቸውን እየተከታተሉ ይገኛሉ። ስለሆነም በወንጌል እውቀት በአብያተ ክርስቲያናት የአገልግሎት መንገድ ከፊት የሚቀድሙ ቴዎሎጂያን ለማፍራት በብፁዕ አባታችን በተሰጠው አቅጣጫ መሰረት በጥሩ መልኩ ተማሪዎች እየተማሩ ይገኛሉ። ተመልሰውም ሀገረ ስብከታችንን እንደሚያገለግሉና እንደሚያሳድጉ ተስፋ እናደርጋለን። የተለያዩ ስልጠናዎች መስጠት በሀገረ ስብከቱ ከጠቅላይ ቤተ ክህነት በሚመጡ መምህራንና በሀገረ ስብከቱ ስር በሚገኙ ሰባኪያን ተደጋጋሚ ስልጠናዎች ተሰጥተዋል። ይሄ በቅርቡ ከመንበረ ፓትርያርክ ስር ተሰጥቷቸው ወደ ሀገረ ስብከታችን መጥተው የነበሩ የአሰልጣኞች ፎቶ ነው። በዚህ መልኩ የወረዳ ሊቃነ ካህናት፣ የወረዳ ቤተ ክህነት ስራ አስኪያጆች፣ የሀገረ ስብከቱ ሰራተኞችና ተጋባዥ ካህናትና የሰንበት ትምህርት ቤት ወጣቶች በቅርቡ ስልጠና እንደተሰጣቸው የሚያሳይ ፎቶ ነው። ሌላ አዳዲስ አብያተ ክርስቲያናት እየታነጹ ነው። በአሁኑ ሰዓት በአጠቃላይ በሀዲያና ስልጤ ሀገረ ስብከት እንደደረሰኝ መረጃ ወደ 184 የሚሆኑ አብያተ ክርስቲያናት ሲኖሩ በወረዳ ደረጃ ያለ ቁጥር ነው ይሄ። እሱን ለጊዜው ተውና ሆሳዕናን ጨምሮ ብፁዕ አባታችን ወደዚህ ሀገረ ስብከት ከመጡ በኋላ 46 አብያተ ክርስቲያናት ተመርቀው ታንጸው ወደ አገልግሎት ገብተዋል። ሌላው ትልቁ በማስተዋል ልናየው የሚገባ ነገር ቢኖር የብፁዕ አባታችን ሐዋርያዊ ጉዞዎች ናቸው። ባገኙት ዕድል ሁሉ ሁሉንም አብያተ ክርስቲያናት ደርሰው ለመጎብኘት፣ ልጆቻቸውን ለመባረክና ለማስተማር፣ ለአገልጋዮቹ ካህናት መመሪያ ለመስጠት አይሰንፉም። ከጥቂት ዓመታት በፊት እንደምናውቀው ሊቀ ጳጳስ አግኝቶ በጳጳስ ደረጃ ቡራኬ መቀበል እጅግ የሚናፍቅ ነበር። አሁን ግን ብፁዕ አባታችን በሀገረ ስብከታችን ውስጥ ያሉትን ሁሉ ሊባል በሚችል ደረጃ ወረዳዎችን ጎብኝተዋል። አብያተ ክርስቲያናት ጋር ደርሰው ምዕመናንን አስተምረዋል። ለአገልጋዮችም የሥራ መመሪያ ሰጥተዋል። በእምነታቸው እንዲጸኑ መክረዋል። ይሄ በተለያየ አጋጣሚ ወደ ገጠር የሄዱትን አገልግሎት የሚያሳይ በጣም ጥቂቶች ነው እንደ ሳያ ማመጣው እንጂ ሁሉን እናሳይ ቢባል እንግዲህ 180ውን ጋር የደረሱበትን ለማመልከት ጊዜ የሚሆን ሰዓት ስለማይኖር እነሱን እንተውን አንዳንድ ማሳያዎቹን እናንሳ። ወደ ስልጤ አካባቢ የነበሩበት ነው። ይሄ ለረጅም ጊዜ ለብዙ አስርተ ዓመታት ሊቀ ጳጳስ አይቶ ወደማያውቀው ወደ ዋዳ ቅዱስ ገብርኤል ቤተክርስቲያን ሄደው የመሰረት ድንጋይ የጣሉትን ማሳያ ፎቶ ነው። ይሄ በቅርቡ ወደ ሞርሲቶ ኪዳነ ምሕረት ቤተክርስቲያን ተጉዘው ህንፃ ቤተክርስቲያኑ ሲመርቁ የሚያሳይ ፎቶ ነው።
የሚደንቀው ብፁዕ አባታችን ወደ ሞርሲቶ በሄዱ ጊዜ ቤተክርስቲያኒቱን ብቻ መርቀው አልመጡም። እግረ መንገዳቸውን በዚህ አካባቢ የሚገኙ ወደ 4 የሚሆኑ አብያተ ክርስቲያናትን እንደጎበኙ መረጃው አለን። ለምሳሌ የፈረስጋማ ቅዱስ ዮሐንስ ቤተክርስቲያን፣ የቦኮመራ ቅዱስ ዮሐንስ ቤተክርስቲያንም እንደዚሁ ጎብኝተው ቡራኬ ሰጥተው ምዕመናንን አጽናንተው ተመልሰዋል። እሱ ብቻ ሳይሆን የሚደንቀው በዚያ ዕለት ሀዲያና ስልጤ ሀገረ ስብከት የካህናትና የመነኮሳት ሕይወት ውስጥ ቀዳሚ ተጠቃሽ የሚሆነው የገብረ ኢየሱስ ገዳም ምርቃትንም በተመሳሳይ ጊዜ በሚያስገርም ፍጥነት እዚያም ቦታ ተገኝተው ከሌሎች ወንድሞቻቸው ብፁዓን አባቶች ጋር አብሮ በመሆን ደግሞ ቤተክርስቲያኑን በመመረቅ ሲኖዶሳዊ ግዴታቸውን ተወጥተዋል። ይሄ ደግሞ ትላንትና የተከናወነ ነው። ትላንትና የቅርበተ ቅድስት ማርያም ቤተክርስቲያን የህንፃ መሰረት መጣል መርሃ ግብር ላይ ተገኝተዋል። በሚገርም መልኩ ከስልጤ ከመጡ በኋላ ሆሳዕናን አቋርጠው ወደ ሶሮ በመሄድ ደግሞ የሶሮ ወረዳ ቤተ ክህነትን የአንደኛ ቅዱስ ሩፋኤል ቤተክርስቲያን ተገኝተው ደግሞ መርሃ ግብር ተሳትፈዋል። ስለሆነም ብፁዕ አባታችን በሚኖራቸው ጥቂት ሰዓት ውስጥ የተለያዩ ወረዳ አብያተ ክርስቲያናትን የሚጎበኙበት ፍጥነት አንዱ ማሳያ ስልጤ ወረዳ ላይ ተገኝተው ተመልሰው ደግሞ ወደ ሶሮ በመሄድ በእንዲህ አይነት መልኩ በአገልግሎት መሳተፋቸው ያለውን እንቅስቃሴ በግልጽ ያሳየናል ማለት ነው። ሌላ የብህንሳ ሚዲያ መቋቋም የሀገረ ስብከቱ የስራ እንቅስቃሴና የብፁዕነታቸው የአገልግሎት ምርታ ሆኖ ሊታይ የሚችል ነው። የብህንሳ ሚዲያ በታህሳስ 15 2016 ዓ.ም ጀምሮ ሀገረ ስብከቱን ብሎም የኢትዮጵያ ቤተክርስቲያን ዙሪያ የሚከናወኑ ክህነቶችን እየዘገበ መረጃውን ለምዕመናን የሚያዳርስ ሚዲያ ነው። ሚዲያው የራሱ ስታንዳርድ የሚዲያ ሕግ ማዕቀፍ ተቋቁሞለት በቦርድ የሚመራ ነው። አስፈላጊ የሆነ ማቴሪያሎች ተሟልተውለታል። ስታንዳርዱን የጠበቀ ሳውንድ ፕሩፍ ስቱዲዮ አለው። ለሌሎች ሀገረ ስብከቶችም እንደዚሁ ደግሞ ልምድ የሚያካፍል ሚዲያ ሆኗል። ለምሳሌ የሶማሌ፣ የድሬዳዋ፣ የሐረርጌ፣ የጌዴኦ፣ የከምባታ ብለን መጥቀስ እንችላለን። ሌሎችም ሊቃነ ጳጳሳት በተለያየ አጋጣሚ ወደዚህ ሀገረ ስብከት ሲመጡ ሚዲያውን ጎብኝተው በየራሶቻቸው ሀገረ ስብከት ደግሞ ሚዲያ ለመክፈትም የመነሻ ቦታ ሆኗቸዋል። ብፁዕነታቸው ባገኙት በአጋጣሚና እድል ሚዲያው በማቴሪያሎች እንዲሟላ አስፈላጊውን ነገር የሚያሟሉበት ሁኔታ እንዳለ እናያለን። ሌላው በአክራሪ ሙስሊሞች የመቃጠል አደጋ የደረሰባቸውን አብያተ ክርስቲያናት ማሳነጽ ናቸው። ሀገረ ስብከቱ ካለበት አንዱ ትልቁ ፈተና በስልጤ ዞን ባሉ አብያተ ክርስቲያናትና ምዕመናን ላይ በተደጋጋሚ የሚደርሰው የአክራሪ ሙስሊሞች ጥቃት ነው። በዚህም የቂልጦ ማርያም፣ የወራቤ ሩፋኤል፣ የጅጀቢቾ ለምለም ገብረ ክርስቶስና የልሙ ቅዱስ ገብርኤል ቤተክርስቲያን ቃጠሎ ደርሶባቸዋል። የቅርበት ምዕመናን ከቤታቸው ተፈናቅለው ነበር። ለዚህ ነው ዘንድ ብፁዕነታቸው አሳሳቢነት በደቡብ አፍሪካ ካሉ ምዕመናን ወደ 6 ሚሊዮን ብር እንደዚሁም በጉራጌ ሀገረ ስብከት ሊቀ ጳጳስ አቡነ መልከጼዴቅ መልካም ፈቃድ ቡታጅራ ላይ በተከፈተ አካውንት ወደ 6 ሚሊዮን ብር በአጠቃላይ 12 ሚሊዮን ብር ተሰባስቦ ለቅርበት ምዕመናን እርዳታ ተደርጓል። ሁላችሁም ታውቃላችሁ። የስልጤ ዞን ቂልጦ ሎዛ ቅድስት ማርያም ተቃጥላ ነበር፣ ተሰርታ ተመርቃለች። ወራቤ ደብረ ቅዱስ ሩፋኤልም እንደዚሁ የመሰረት ድንጋይ ተጥሎ የህንፃ ሲያልቅ ይህንን ይመስላል ተብሎ ይጠበቃል። አሁን በጥሩ መልኩ እየተገነባ ይገኛል። የሳንኩራ ጀጀቢቾ ለምለም ገብረ ክርስቶስም እንደዚሁ ተቃጥሎ ነበር፣ ተመርቋል። የልሙ ቅዱስ ገብርኤል ሳንኩራም እንደዚሁ እንቅስቃሴዎች ላይ ያሉት። ሌላ የገጠር አብያተ ክርስቲያናትን የመደገፍ ገዳማትን የማቋቋም ስራ ነው ያለው። በሀወራ ምዕራፈ ቅዱሳን ቅድስት ማርያም ገዳም የአብነት ትምህርት ቤት፣ የጸበል ቤት፣ ጤና ኬላ፣ ወፍጮ ቤት እንደዚሁ የደብረ ምጥማቅ ባህታነ ማርያም የኢየሱስ ገዳም የአጥር የመብራት ስራ ተከናውኗል። ብዙ አባታችንም በተደጋጋሚ ወደ እነዚህ ገዳማት በመሄድ ጉብኝት እያደረጉ የስራውን እንቅስቃሴ ተመልክተው መመሪያ እየሰጡ ተመልሰዋል። ይህ የምናየው የወራ ቅዱስ ማርያም ቤተክርስቲያን ህንፃ የሚያሳይ ነው። ተሰርቶ ቢያልቅ እንዲሆነ ብለን ተስፋ እናደርጋለን። ሌላው በሆሳዕና ከተማ እየተገነቡ ያሉ አብያተ ክርስቲያናትና የሰንበት ትምህርት ቤቶች እንቅስቃሴ የብፁዕ አባታችን ሐዋርያዊ አገልግሎት ፍሬዎችና የሀገረ ስብከቱ የስራ ውጤቶች ማሳያ ናቸው። ለምሳሌ በአሁኑ ሰዓት በሆሳዕና ከተማ 4 አብያተ ክርስቲያናት፣ 4 ሰንበት ትምህርት ቤቶች እየተገነቡ ነው።
በዋናነት ለምሳሌ መንበረ ቅድስና ደብረ ገነት ቅድስት ማርያም ብናነሳ እጅግ በሚገርም ፍጥነት ቤተክርስቲያኗ እየተገነባች ነው ያለው። የተለያዩ እንቅስቃሴዎች በቤተክርስቲያኒቷ ዙሪያ እንዳሉ እናውቃለን። በተለይ በብፁዕ ሊቀ ጳጳሱ ድጋፍ እሳቸውም ደቡብ አፍሪካ በነበራቸው የአገልግሎት ጊዜ ወደ ሌላ ሀገረ ስብከት ወደ አዲስ አበባ ሲሸኙ እዛ ያሉት የመንፈስ ልጆቻቸው ለብፁዕ አባታችን ሽኝት 1 ሚሊዮን ብር የሚሆን ስጦታ አቅርበው ነበር። እሳቸው ብሩን ወደ ደብረ ገነት አዙረዋል። በዚህም ምክንያት በሊቀ ጳጳሱ ስጦታ አነሳሽነት አተም ኮንስትራክሽንም በጥሬ ገንዘብ 1 ሚሊዮን ብር ወደ 8000 ኩንታል ሲሚንቶ የግቢውን ሙሉ አስፋልት ስራ እንደሚሸፍን ቃል መግባቱ ይታወቃል። ከዚያም በኋላ ደግሞ በተደጋጋሚ በብፁዕ አባታችን አሳሳቢነት ከ10 ሚሊዮን እስከ 15 ሚሊዮን የሚፈጀው ቤተልሔም ግንባታም በአንድ ባለሀብት እየተፋጠነ ነው ያለው። ለዶሙ ግንባታ የሚሆኑ ብረቶችም በባለሀብቶች በማስተባበር በ10 ሚሊዮን በ15 ሚሊዮን የሚጠይቅ ከፍተኛ የብር አስተዋጽኦ የሚጠይቅ የብረት ግዢዎችን ተፈጽመው እየገቡ እንደሆነ እናውቃለን። ይህ ሲገቡ የነበሩትን ብረቶች የሚያሳይ ፎቶ ነው። ብፁዕነታቸው ባገኙት አጋጣሚ ቤተክርስቲያኒቷን በመጎብኘት የስራ መመሪያ ይሰጣሉ። ሁኔታውን በቅርብ ይከታተላሉ። እውነት ለመናገር ብፁዕ አባታችን አቡነ ሕርያቆስ የዚህ ሀገረ ስብከት ሊቀ ጳጳስ ባይሆኑ እንዲህ ባለ መልኩ ክትትል ባያደርጉ ብዙ ሰዎችን ማስተባበር ባይቻል በጣም በእርግጠኛነት በሆሳዕና ከተማ በሚኖሩ ምዕመናን ጉልበትና የሀብት መጠን እቺ ቤተክርስቲያን በዚህ ጊዜ እዚህ ቦታ እንደማትደርስ እሙን ነው። ሌላው የደብረ ኃይል ቅዱስ ሚካኤል ነው። የደብረ ኃይል ቅዱስ ሚካኤል ቤተክርስቲያን አሁን በጥሩ የግንባታ ማጠናቀቅ ሂደት ላይ ደርሷል። ያው የቅርቡ ፎቶ ነው። ብፁዕ አባታችንም እንደዚሁ ወደዚህ ቤተክርስቲያን በቅርበት እየመጡ ክትትል ያደርጋሉ። ሌላው የደብረ ኢዮር ቅዱስ ራጉኤል ቤተክርስቲያን እሱም ወደ ማጠናቀቂያው እየሄደ ነው። የቅድስት ሥላሴ ቤተክርስቲያን እንቅስቃሴ ላይ ነው ያለው። የሰንበት ትምህርት ቤት ሁኔታ ስንመለከት አሁን አቋርጠን ስንመጣ ያየነው በከተማችን በጣም በከፍተኛ ደረጃ ተገንብቶ ለሁላችን ምሳሌ በሚሆን የምንመለከተውና የምናየው ደግሞ የአቡነ ተክለ ሃይማኖት ቤተክርስቲያን ሰንበት ትምህርት ቤት ነው። የአቡነ ተክለ ሃይማኖት ቤተክርስቲያን ሰንበት ትምህርት ቤት አዳራሽ ሁላችሁም አይታችሁት የመጣችሁት 45 ሜትር በ18 ሜትር ገደማ የሆነ በጣም ሰፊ አዳራሽ ነው። የሰንበት ትምህርት ቤት አባላት የአጥቢያው ምዕመናንና ደጋፊ ኦርቶዶክሳውያን ባወጡት ገንዘብና ስጦታ የተሰራ ነው። አሁን አብዛኛው ነገሩ አልቆ ወደ ማጠቃለያው እየደረሰ ነው። እንግዲህ በሰንበት ትምህርት ቤቶች ታሪክ ትልቅ አዳራሽ በመሆን ምሳሌ መሆን የሚችል የአገልግሎት ስፍራ ነው ማለት ነው። ሌላው የደብረ ምሕረት ቅዱስ ባልወልድ ቤተክርስቲያን ሰንበት ትምህርት ቤት አዳራሽ ነው። እሱም በጥሩ መልኩ እየተገነባ የሆነ ያለንበት ሁኔታ ነው ያለው። የሰንበት ትምህርት ቤት ህንፃ 35 ሜትር በ20 ሜትር ላይ ያረፈ ነው። እሱም አሁን ወደ ማጠቃለያ ስራው እየደረሰ ነው። እንደ እግዚአብሔር ፍቃድ የቆርቆሮ ስራዎቹ አሁን ተጠናቀው የፊታችን እሑድ ግንቦት 23 በዓለ ጰራቅሊጦስ በዚህ በአዲሱ አዳራሽ እንደሚከበር ተስፋ ይደረጋል። ሌላው የገዳመ ቅዱስ ጊዮርጊስ ቤተክርስቲያን ሰንበት ግንባታ ነው። እንደዚሁም እሱም ግንባታው በጥሩ ይገኛል። አሁን መሰረቶቹ አልቀው አንዳንድ ኮሎኖች እየወጡ እንደሆነ እናያለን። ሌላው የደብረ ኃይል ቅዱስ ሚካኤል ቤተክርስቲያን ሰንበት ትምህርት ቤት ግንባታም ተጀምሯል። እነሱም የመሰረት ኮሎኖቹ ተጠናቀው ከፍ ከፍ እያሉ እንዳሉ እናያለን። ያው እንግዲህ እንቅስቃሴውን በቀጣይ እናያለን። ሌላ በብፁዕነታቸው የአገልግሎት ሁኔታዎች ውስጥ ልናስታውሰው የሚገባ ነገር የጥምቀት ቦታና የዳሞ መስቀል ኢየሱስ ቦታ በከተማችን መፈቀድ ነው። ለረጅም ጊዜ ለመንግስት አካላት ጥያቄ ሲቀርብበት የነበረውና ቀሪ አፈጻጸም ሂደቶች ቢቀሩትም ሆሳዕና የጥምቀትና የመስቀል ደመራ በዓል ማክበሪያ ቦታ መፈቀዱ ይታወቃል። የሚለማ 2000 የጋራ የሆነ 18000 ተፈቅዷል። እንደዚሁም የዳሞ መስቀል ኢየሱስ ቤተክርስቲያን የቦታ ጥያቄ መልስ ማግኘቱ በሀገረ ስብከቱ በሊቀ ጳጳሱ መሪነት ከሰራቸው ስራዎች ግንባር ቀደም ሆኖ ከሚጠቀሱት መካከል ይሆናል። ያው የሆሳዕና የጥምቀትና የመስቀል ማክበሪያ ቦታ የሚቀሩ ድርድሮችና ቋሚ መጠቀም ዕድሎችን ሊያሰፋ የሚችል አቅጣጫዎችን ከመከተል አንጻር የሚቀሩ ስራዎች አሉ። ሌላ ማህበረ ዘካርያስ መቋቋም ነው። በብፁዕ ሊቀ ጳጳሱ የአገልግሎት ዘመን ከታየው ምርት አንዱ የካህናት ህብረት መመስረቱ ነው።
ዓላማው በጋራ ማገልገል፣ በችግርና በደስታ ጊዜ መረዳዳት፣ አዛውንት ካህናትን መጎብኘትና ወንጌል መማማር በሚል ርዕስ የተደራጀው ማህበረ ዘካርያስ በከተማችን ውስጥ በሚደረጉ የአደባባይ በዓላትና የንግስ በዓላት ላይ ካህናት በተለይ ወጣቶቹ በህብረት የሚያደርጉት እንቅስቃሴ ስናይ እጅግ የሚያስደስት ነው። ከጥቂት ጊዜያት በፊት ካህናት ማግኘት በጣም ይከብድ ነበር። አንድ ደብር ላይ ንግስ ሲኖር፣ በዓላት ሲኖሩ ከደብሩ አገልጋዮች ውጭ ብዙዎች ተበራተው የማይመጡበት ሁኔታዎች ነበሩ። አሁን ግን በጣም በሚያስገርም መልኩ በሁሉም በሚባል ደረጃ አጥቢያ ቤተ ክርስቲያናት በሚደረጉ የንግስ በዓሎችና የአደባባይ በዓሎች ላይ የሌሎች አብያተ ክርስቲያናት ካህናት በብዛት ይገኛሉ። ታቦት ያከብራሉ፣ ያጅባሉ፣ በቦታው ፕሮቶኮላቸውን ጠብቀው በዓሉን ያከብራሉ። ይሄ በከተማችን በካህናቱ ዘንድ የታየ እጅግ የሚያስደስት ትልቅ ምርታ ነው። የሚገርሙ የራሳቸውን አልባሳት ይዘው መጥተው በየአብያተ ክርስቲያናቱ ንግስ ላይ የሚሳተፉ ካህናትም አይችልናል። ሌላው በከተማዋ በዓላት በጋራ እንዲከበሩ የተፈቀዱ በዓላት መኖራቸው ነው። እሱም ሆሳዕናን በሆሳዕና በደብረ ገነት፣ ደብረ ታቦር በደብረ ምሕረት በደብረ ታቦር ቅዱስ ባልወልድ ቤተክርስቲያን እና አድዋን በደብረ ወይ ቅዱስ ጊዮርጊስ ማንሳት እንችላለን። በተለይ በቅርብ ጊዜ የተከበረውን የሆሳዕናን በዓል ብናነሳ ተጋባዥ ሊቀ ጳጳስ በተገኙበት እንደዚሁም የክልሉ ታላላቅ ባለስልጣኖች የክልሉ ርዕሰ መስተዳድር ጨምሮ የዞኑና የከተማው አመራሮች በሙሉ በተገኙበት ሆሳዕና በዓል እጅግ በደመቀ መልኩ ተከብሮ አልፏል። ብዙ የተገቡ ቃል ኪዳኖችም እንደነበሩ ያው በአደባባይ ሰምታችኋል። የፖለቲካው አመራር፣ የመንግስት አመራር የሆኑት አካላት ከምናስበው በላይ እጅግ ብዙ ቃሎችን ገብተው የሄዱበት ሁኔታ ነው ያለው። ስለዚህ ቤተክርስቲያናችንን ከፍ የሚያደርግ አንድም ሆሳዕና ከተማችን በኦርቶዶክሳዊነት እንድትታወቅ እድል የፈጠረ ትልቅ በዓል ነው። ብዙ ጊዜ ብዙ ሰው ሆሳዕናን ሲያስብ ወደ አይምሮ የሚመጣው ከኦርቶዶክስ ቤተክርስቲያን በሆነ ውጭ ባለ አስተሳሰብ ነው። የሆሳዕና ከተማ ማለት የኦርቶዶክሳውያን ከተማ እንደምናትመስል አድርጎ የሚቆጥር በጣም ብዙ ነው። ግን ሆሳዕናን በሆሳዕና እውነትም እንደ ስሟ መድኃኒት የሆነች የኦርቶዶክሳውያን መቀመጫ የምትሆን ትልቅ ከተማ መሆኗን ማሳያ አንዱ ምልክት በእመቤታችን የሚደረገው በዓል ነው ማለት ነው። ሌላው የሰንበት ትምህርት ቤት አዲሱ ስርዓተ ትምህርት መተግበር የብፁዕነታቸው የአገልግሎት ምልክት ሆኖ የሚታይ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ቤት ማደራጃ መምሪያ ያዘጋጀው የትምህርት ሞጁሎች አሉ። የተማሪዎችን የዓለማዊ ትምህርት ደረጃ መሰረት ያደረጉ እነዚህም ሞጁሎች ደግሞ በሀገረ ስብከታችን አሁን በመተግበር ላይ ይገኛሉ። ስልጠናዎች በክፍሉ ለወረዳ ሊቃነ ካህናት ተሰጥቶ እየተተገበረ ነው። አንዳንድ ወረዳዎች ግን በሚጠበቀው መልኩ እየተፋጠኑ እንዳልሆነ ይሰማል። ይህም ወደፊት በሚደረግ የቅርብ ክትትል እንደሚስተካከል ተስፋ እናደርጋለን። ሌላ ወደፊት የተያዙ እቅዶች ናቸው። የካህናት ማሰልጠኛውን እንደ ኮሌጅ ማሳደግ፣ ቅድም እንዳየነው በሚያስገርም መልኩ ህንፃው እየተፋጠነ እየተሰራ ይገኛል። ስለዚህ ህንፃው ተጠናቆ ጠቅላይ ቤተ ክህነት ፍቃድ ሰጥቶት ወደ ኮሌጅ አድጎ የምናይበት ጊዜ ቅርብ ነው የሚሆነው። ሌላ የገጠር ቤተክርስቲያናት መርጃ ሊሆን የሚችል የቅዱስ ሚካኤል ቤተክርስቲያን ሰፈር በሚገኝ የሀገረ ስብከቱ ቦታ ላይ ሁለገብ ህንፃ የማንነጽ እቅዶች ተይዟል። እሱ ወደፊት ሀገረ ስብከቱ ይሰራል ተብሎ ተስፋ የሚደረግ ነው። ዓለም አቀፍ የገቢ ማሰባሰቢያዎች ለሀገረ ስብከቱ እንዲደረግና በግንባታ ላይ ያሉትን አብያተ ክርስቲያናት ማስፈጸም ሀገረ ስብከቱ የያዘው የቀጣይ እቅድ ይሆናል። ከሞላ ጎደል በብፁዕ አባታችን ሐዋርያዊ መመሪያና አገልግሎትና ጸሎት በሀገረ ስብከቱ ሰራተኞች ትጋት በአብያተ ክርስቲያናቱ ህብረት ቤተክርስቲያን በአሁኑ ሰዓት እንዲህ አይነት ምርታ ላይ ትገኛለች። እነዚህ ሁሉ ለማከናወን ደግሞ አቅዳለች ማለት ነው። በመረጃ አሰባሰብ ሂደት ላይ የተዘነጉ ነገሮች ካሉ ወደፊት በሚኖሩ ሀገር እንደሚስተካከሉ ማሳሰብ ፈልጋለሁ። በዚህ ዙሪያ ላይ የተፈጠረ ክፍተትም ካለ ይቅርታ ጠይቃለሁ። ወስብሐት ለእግዚአብሔር። እሺ ዲያቆን ዶክተር ሶምሶን የሀዲያና ስልጤ ሀገረ ስብከት ትናንትና ዛሬና ነገ የሚለው ቀድሞ የነበሩ ብዙኃን አባቶች የወጠኑትን ውጥን እንዲሁ ብዙ አባታችን
ስራ በመስራት ላይ እንዳሉ ዶክመንታሪ ሪፖርት አቅርቦልናል ማለት ነው። እግዚአብሔር ቃለ ሕይወት ያሰማልን፣ እግዚአብሔር ያክብርልን። ዲያቆን ዶክተር ሶምሶንን ከፍ አድርጋችሁ አመስግኑልን። የአባይ ዲያቆኖች ዶክተር ሶምሶን ሀዲያ ስልጤ ሀገረ ስብከት ቤበላ ከበላ ሶሎዮ ሰዊት አመድምን ከኔን ለጌን የሙኪ አኖ ሀዲይ ስልጤ ሀገረ ስብከት አቋቋሚስ አሼራ ሞይስም ቤተ ክርስቲያንና ልቻ ሞይስምን አንነን ሰነሞድም ልየን ማስያናኮ ሪያቆስ ጳጳስች አካ ሊኡል ለንቀረመቃ ሊኡል ለልምሾ መቃ ኬሰማኮ ሲኖዶስ አስየው ቀመኔስ ኬሳ በጠኮ በጥቁን ደም በሽሌ ሆፍካታ መቶ ለሞ የሚል ሟሞ ሉጉ ኪስምን ኒ ሀዲያ ስልጤ ሀገረ ስብከት ኦርቶዶክስ አመነት ፊቱኮይ አማምኮይ ሊኡኮይ ጌጅኮይ ሀራሉሞያ ፍካድሉሞያ ዮይሳ ንየን በጠኮይ ዮመኬ በጦይም ተባ ሂንቹኮይ መቼን ሱሞኪይም ኩኪንቹኮክ በይነቴ ወኮክ ሞኖ ማር ቤበሊንስ ከበላ ሀገረ ስብከት ዮበይ ደናም ዩክስ ልቸን ዮይስ ከበሉድም ንየን ሚዳኖን ድንካ እሴ ሀራብንሞ የስመገሪንካ ታክም ጠኖም ለሶድም ከባ አሼሩክ አዋዴ ኤደም ልማጥበት ሁንድም ሶዶድም ሐራርበይ አፎይስ ሊኦይስ ጌጆይስ ሊአኮ ሀገረ ስብከት የመሞክ ኑዮ የሀገረ ስብከት ከባ ሙልኬን ጦሪጠማ ጌራ መተዮን መት ሉጡ ይፍሩኮ የተሲለሞኩ ኬን ከበሰጎልም ኤኬኒ ሁንዲ ሎጳም ሎይስና አመነት ሐራሮ ይስን ንየም በጠኮ የወመኬ በጦን ከበገለቱ ውና ከነመቀር የወምን ሊንሶሞ ንየና ኪችላ ኮቴ ይምን ኢሳኑ ሚዳዶ ሁሉኖ ምስል አንዶሎ መንዶም ማሰተካ ወተካ ኡር ሐራር ቄራን ኡር ዋ ይሰሩዋ ንኡላ ሊሰካ ምስል ማሰተካ ምስና ኩሰውት እንጭቆኪም እንጫው ሊያባይዋ ማሲዮን መጨሶ ለሶዶ ማሲዮን ወዳዋ ተከበረሰይ ከዚህ በመቀጠል የአዘጋጅ ኮሚቴ ሪፖርት ይቀርባል ማለት ነው። የኮሚቴው ሰብሳቢ የሆኑት ሊቀ ትጉሃን መምህር ትዕግስቱ አንዳጎ የሀገረ ስብከታችን ዋና ጸሐፊ እና የአዘጋጅ ኮሚቴ ዋና ሰብሳቢ የኮሚቴውን ሪፖርት ያቀርባሉ ማለት ነው። እግዚአብሔር ከሁላችንም ጋር ይሁን። ለቅኖች ምስጋና ይገባል። መዝሙር 32 ቁጥር 1 ብፁዕ አባታችን አቡነ ሕርያቆስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ክቡር ሊቀ ሕሩያን ከፈለኝ ወልደ ጊዮርጊስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን አሜሪካ የሜሪላንድ ደብረ ጽዮን ቅድስት ቤተክርስቲያን ዋና አስተዳዳሪ፣ ክቡር ዲያቆን እንዳለ ወልደ አማኑኤል በማዕከላዊ ኢትዮጵያ የሰላምና ጸጥታ ምክትል ቢሮ ኃላፊ፣ ክቡር መላከ ሕይወት ቀሲስ ንጉሴ ባወቀ የሀዲያና ስልጤ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መጋቤ ጥበብ ቀሲስ ወርቁ ተክሌ የሀገረ ስብከታችን ምክትል ስራ አስኪያጅ፣ ክቡራን የሀገረ ስብከታችን የየመምሪያው ኃላፊዎችና ሰራተኞች፣ ክቡራን በደቡብ አፍሪካ የምትገኙ የብፁዕ አባታችን የመንፈስ ልጆች፣ ክቡራንና ክቡራት
የሁሉም ወረዳ ቤተ ክህነት ሊቃነ ካህናትና የሥራ ኃላፊዎች፣ ተጋባዥ እንግዶች፣ የሆሳዕና ከተማ ገዳማትና አድባራት አስተዳዳሪዎች፣ ሊቃውንት ካህናትና የሰበካ ጉባኤ አባላት፣ የማህበራት ተወካዮች፣ የሚዲያ ባለሙያዎች፣ የሆሳዕና ከተማ ገዳማትና አድባራት የሰንበት ትምህርት ቤቶች አንድነት ማህበር አመራሮችና እንደዚሁም ዘማሪያን፣ የሀገር ባህል ሽማግሌዎች፣ የመንግስት የሥራ ኃላፊዎችና በዚህ ታላቅ የብፁዕነታቸው የምስጋናና የእንኳን አደረሰው መርሃ ግብር የተጋበዛችሁ ክቡራንና ክቡራት ታዳሚዎች፣ በቅድሚያ በዚህ ታላቅ መርሃ ግብር ተገኝተን የብፁዕነታቸውን ቡራኬ እንድንቀበል የፈቀደልን እግዚአብሔርን ከፍ አድርጋችሁ አመስግኑ። ብፁዕ አባታችን እንኳን አደረሰው። የዚህ የብፁዕነታቸው የምስጋናና እንኳን ለብርሃነ ትንሣኤው በሰላም አደረሰው ዝግጅትን በተመለከተ አጭር ሪፖርት ለማቅረብ እወዳለሁ። በመጀመሪያ ደረጃ ብፁዕነታቸው በሀዲያና ስልጤ ሀገረ ስብከት ቤተ ክርስቲያን ተቋማዊ አቅም እንዲኖራትና የወንጌል ፋና በስፋት እንዲታይ በማድረግ መንጋውን የመፈለግና የመጠበቅ ወንጌልን በተግባር ያሳዩ ተተኪ አገልጋይን በማፍራትና የአብነት ትምህርት ቤትን በማጠናከርና በማጽናት ለነገዋ ቤተ ክርስቲያን ሕልውና አርቆ አሳቢነት የገጠር አብያተ ክርስቲያናት አዲስ የብርሃን ጮራ እንዲፈነጥቅ ለበርካታ ለአብነት ተማሪዎች፣ ለዲያቆናትና በየደረጃው ላሉት ስልጣነ ክህነት በመስጠት የገጠሪቱን አብያተ ክርስቲያናት ተስፋ ወደ ተግባር ቀይረዋል። ምስጋና ይገባቸዋል። ብፁዕ አባታችን ለቋንቋ አገልጋዮችና ለቋንቋ አገልግሎት ተደራሽነት ከጊዜ ወደ ጊዜ እያደገ መምጣትና ተቋማዊ ግንባታና የልቀት ማዕከልን ከማስፋፋት አንጻር የሆሳዕና ካህናት ማሰልጠኛ ባለ 6 ወለል ህንፃ ለነጓ ቤተ ክርስቲያን አገልጋዮች በእውቀት የደረጁና በስነ ምግባር የታነጹ እንዲሆኑ ከማድረግ አንጻር የአዲስ ምዕራፍ ሽግግር ነው ቢባል ማጋነን አይሆንም። ብፁዕ አባታችን አቡነ ሕርያቆስ ድንበር ተሻጋሪ ሐዋርያዊ ተልእኮን በማንገብ በተለይም በደቡብ አፍሪካ ቆይታቸው በህንፃ ቤተ ክርስቲያንና በህንፃ ሥላሴ ያስመዘገቡት ዘመን ተሻጋሪ ለውጥ በትውልዱ ሲዘከር ይኖራል። ይህም የመንፈስ ቅዱስ ልጆቻቸው ከብፁዕነታቸው ጎን ለመቆምና የሕጋዊ የቤተ ክርስቲያን መዋቅር ለማክበርና ለማስከበር እድል ለሁላችንም ፈጥረውልናል። ብፁዕነታቸው የአዲስ አበባ ሀገረ ስብከትን እንዲመሩ ከተረከቡበት ማግስት ጀምሮ ቅጽበታዊ የአመራርና የአሰራር ሪፎርም በማድረግ አገልጋዩ ዘመኑን የዋጀና በእውቀት የታነጸ ሆኖ እንዲያገለግል ስልጠናን ተቀዳሚ ተግባር በማድረግ ብልሹ አሰራርን ከፈጣሪ በተቸራቸው ጥበብና በሳል አመራር በማስተካከል የተቋሙን ሕልውና በቁርጠኝነትና ባላሰለሰ ጥረት ወደ አዲስ ምዕራፍ መቀየራቸው የአደባባይ ምስጢር ነው። ምስጋና ይገባቸዋል። ስለ ብፁዕነታቸው መልካምነት፣ ታታሪነት፣ አርቆ አሳቢነት፣ ትህትና ወዘተ በሀገር ውስጥና ከሀገር ውጪ በቤተ ክህነቱም ሆነ በቤተ መንግስቱ ባለድርሻ አካላት ያላቸው ተቀባይነት በአዎንታ ለመዘርዘርና ለመግለጽ ጊዜ፣ ቃላትና አቅም ይጠይቃል። ስለዚህ የመንፈስ ቅዱስ ልጆቹ ከመስቀሉ ስር ዝቅ በማለት በመታዘዝ የብፁዕነቶ መመሪያን በመቀበል መቼም የትም ከጎኖ ለመቆም ቃላችንን የምናድስበት ወቅት ላይ እንገኛለን። ምስጋና ይገባል። በመሆኑም ይህንን የምስጋናና
ለ2018 ዓመተ ምህረት ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ትንሣኤ በሰላምና በጤና አደረሰዎ የሚለውን መርሃ ግብር እንድናዘጋጅ በራሳችን ተነሳሽነት ወደ ስራ ለመግባት ችለናል። በተለይም በደቡብ አፍሪካ በተለያዩ ክልሎች ወይም ፕሮቪንስ ወይም ከተሞች የሚገኙ የመንፈስ ቅዱስ ልጆቹ የምስጋናና የእንኳን አደረሰው መርሃ ግብር ለማዘጋጀት ያላቸውን ፍላጎት ለእኛ በመግለጽ የቀረበውን ሐሳብ ለሀዲያና ስልጤ ሀገረ ስብከት በማቅረብና በአስተናበድ ጉባኤ አብይ ኮሚቴና ንዑሳን ኮሚቴ እንዲዋቀር ፈቃድ በተሰጠን መሰረት ወደ ስራ ለመግባት ችለናል። በሀገር ቤት የመርሃ ግብሩ አስተባባሪ ኮሚቴና የደቡብ አፍሪካ ንዑሳን ኮሚቴዎች የምንገናኝበት የዋትስአፕ ግሩፕ በመፍጠር ሰፊ ውይይት ለማድረግም ችለናል። በመሰረታዊ ሐሳቡ ተስማምተን ወደ እቅድና ተግባር በመሰማራት ሀብት ወደ ማሰባሰብ የገባን ሲሆን በተለይም በደቡብ አፍሪካ የሚገኙ የብፁዕነታቸው የመንፈስ ቅዱስ ልጆች የሆኑት ለአብነትም ያህል ዲያቆን አሸናፊ በእውነት ለዚህ መርሃ ግብር መሳካት ጠንሳሹም እቅድ አመንጭውም እሱ ነው ቢባል ማጋነን አይሆንም። በተጨማሪም ለመላከ ገነት ቆሞስ አባ ዮናስ፣ ሊቀ ትጉሃን ቀሲስ ጌታቸው፣ መላከ ሰላም ቀሲስ ማሞ፣ ቀሲስ ማንዴና ውድ ወንድማችን አቶ ሰለሞን ከበደ በመካከላችን ይገኛል። በተለየ ሁኔታ ክብር ስጡልኝ እግዚአብሔር። ምናልባት ሁላቸውም ለብፁዕነታቸው ያላቸውን ፍቅር ገልጸዋል። ከብዙዎቹ ጥቂቶቹን ለማንሳት ያህል ቅድም ስማቸው የጠቀስኳቸው ሊቀ ትጉሃን ቀሲስ ጌታቸው ገንዘቤ፣ በትረ ትጉሃን አቶ ናኦት ታደሰ፣ አቶ ሰለሞን ከበደ፣ አቶ ማሙሽ ከበደ፣ አቶ አለሙ ገብረ ማርያም፣ አቶ ጸጋዬ ጌታቸው፣ መንፈሳዊ ወጣት በላይ አየለ፣ መንፈሳዊ ወጣት ታሌ ለፋሞ፣ መንፈሳዊ ወጣት ሙሉቀን ሸነገለኝ፣ አቶ ሰለሞን አየለ፣ መላከ ገነት ቆሞስ ዮናስ ታደሰ፣ አቶ ብርሃኑ ዘለቀ፣ አቶ ደግፋ ብዮ፣ አቶ ተፈራ ለማ፣ ዲያቆን አክሊሉ፣ አቶ ማርቆስ አኖሬ፣ አቶ ተሰማ ብዮ፣ ዲያቆን ተካልኝ አለሙ፣ አቶ ምረቱ ቀጭኔ፣ አቶ ዘሪሁን ፍቅሬ፣ አቶ እንዳለ አለሙ፣ አቶ ኤርሚያስ አብዮ፣ አቶ ዳዊት አድማሱ፣ አቶ ሽፈራው ኤርፊጮ፣ አቶ አድነው፣ አቶ ሰብስቤ አድማሱ፣ አቶ ተመስገን፣ አቶ ደንልኝ አበበ፣ አቶ ደመቀ ኢራንጎ፣ አቶ አዲሴ በቀለ፣ ቀሲስ ማንደፍሮ ነጋ፣ ቀሲስ ታደለ ማሞ፣ ቀሲስ ተገኝ ደመና፣ ዲያቆን ደሪባ ኮሬጎ፣ ዲያቆን ጴጥሮስ ከባሞ፣ አቶ ውብሸት ገዛኸኝ፣ አቶ ሙሉጌታ ብርሃኑ፣ አቶ ግዛቸው ብርሃኑ፣ አቶ ሚኪያስ፣ አቶ ታረቀኝ ረሺድ፣ አቶ ኤልያስ ታምሬ፣ አቶ ተሾመ ተካ፣ ወጣት አንሽቶ ታዲዮስ፣ ዲያቆን አሸናፊ ቅድም ያልኩት በየፕሪቬንሱ ነው መረጃው የደረሰኝ፣ ዲያቆን ሀብታሙ፣ እንዲሁም በመጨረሻም ከማህበራት ለአራት ደቡብ አፍሪካ ለሚገኙ ግንባር ቀደም ለሆኑ አባቶቻችን ስጦታ ሁሉ ወደዚህ በመላክ አዘጋጅተዋል። በዚሁ መንገድ ያው በኋላ በመርሃ ግብሩ መሰረት በብፁዕ አባታችን ስጦታው የሚበረከትላቸው ይሆናል። በአባቶችሽ ፈንታ ልጆች ተወለዱልሽ ይሆናሉ። ከፍ አድርጋቸው አመስግኑልኝ። እነዚህ ከላይ የዘረዘርናቸው በደቡብ አፍሪካ የሚገኙ የቅድስት ቤተ ክርስቲያን ልጆች ለዚህ መርሃ ግብር የነበራቸው እቅድ በጣም ሰፊ ቢሆንም ነገር ግን በአካባቢው የተፈጠረው ከፍተኛ የጸጥታ ችግር ዓላማቸውን ከግብ እንዳያደርሱ እንቅፋት ሆኖባቸዋል። ሆኖም ግን በነበረው ከፍተኛ ተግዳሮትና ስጋት ውስጥ ሆነው ቢሆን የብፁዕነታቸው ቡራኬ በመሻትና ሁልጊዜ ከብፁዕነታቸው ጎን መሆናቸውን ለመግለጽ ይህ መርሃ ግብር እንዲዘጋጅ ምክንያት ሆነዋል። በድጋሚ አክብሯቸው። የመርሃ ግብሩ አብይ ኮሚቴ ከሀገረ ስብከታችን ክቡራን ዋናና ምክትል ስራ አስኪያጆች እንዲሁም ከመምሪያው የስራ ኃላፊዎች ጋር በመወያየትና ጉዳዮችን በአስተዳደር ጉባኤ በመወሰን እንዲሁም ይህ ዝግጅት እንደዚህ ያማረ እንዲሆን
የሥራ ድርሻ በመከፋፈል እና በመረባረብ ለብፁዕነታቸው ያለንን ፍቅር በጥቂቱም ቢሆን ለመግለጽ ሞክረናል። ይህ ዝግጅትና ከብፁዕነታቸው ጎን የመቆም እቅዳችን ተጠናክሮ የሚቀጥል ሲሆን በዓለም ዙሪያ የሚገኙ የብፁዕነታቸው የመንፈስ ቅዱስ ልጆች አንድ ላይ በመሆን አንድ ግዙፍ ዓለም አቀፍ መንፈሳዊ ማህበር በብፁዕነታቸው መልካም ፈቃድ አቋቁመን በብፁዕነታቸው አስተባባሪነትና መመሪያ ሰጭነት በሀዲያና ስልጤ ሀገረ ስብከት ስር እየተሰሩ ያሉ ሰፊና ትውልድ ተሻጋሪ ፕሮጀክቶችና ሁለንተናዊ ቤተክርስቲያን አገልግሎት አሁንም ከብፁዕነታቸውና ከሀገረ ስብከታችን ጎን በመቆም የተቻለን ሁሉ ለማድረግ በዝግጅት ላይ እንገኛለን የሚለውን ዓላማና ራዕይ ስንቅም በማንገብ ላይ ይገኛሉ። የደቡብ አፍሪካና በዓለም ዙሪያ የሚገኙ የቤተ ክርስቲያን የብፁዕ አባታችን የመንፈስ ልጆች እኛም የመንፈስ ልጆቹ እዚህም እዛም ያለነው የብፁዕነቶ መመሪያ በመቀበል በዓለም ዙሪያ ከሚገኙ የመንፈስ ቅዱስ ልጆቹ ጋር በመሆን ህልሞንና እቅዶን እውን እንዲሆን ሁሌም ከአጠገቦ ከመስቀሉ ስር መሆናችንን ሁላችንም እዚህ ውስጥ ያለንን በዚህ አጋጣሚ ለመግለጽ እንወዳለን። በመጨረሻም ለዚህ መርሃ ግብር አስተዋጽኦ ያበረከታችሁ ሁሉ የብፁዕነታቸው ቡራኬ አይለያችሁ። ለቅኖች ምስጋና ይገባል። ብፁዕ አባታችን በድጋሚ እንኳን አደረሰው። ቅዱስ ቡራኬው በሁላችን ላይ ትደር። ከመርሃ ግብር አዘጋጅ ኮሚቴ ግንቦት 17 ቀን 2018 ዓ.ም ሀዲያና ስልጤ ሀገረ ስብከት ሆሳዕና ኢትዮጵያ። ወስብሐት ለእግዚአብሔር። ዛሬ ይስጥልኝ። እሺ ሊቀ ትጉሃን መምህር ትዕግስቱ አዳጎ የሀገረ ስብከታችን ዋና ጸሐፊ እንዲሁም የኮሚቴው ሰብሳቢ ላቀረቡልን ሪፖርት እጅግ በጣም አድርገን እናመሰግናለን። ከፍ አድርጋችሁ ምስጋና እንድታቀርቡ ጠይቃለሁ። ሊቃውንተ ቤተ ክርስቲያን አባቶቻችን ካለን ከሰዓት ጥበት የተነሳ ብፁዕነታቸው ከዚህም በመቀጠል ሐዋርያዊ አገልግሎት መንገድም ስላለባቸው በመካከላችን ደግሞ የከፍተኛ የመንግስት ባለስልጣናት እንዲሁም ደግሞ የመንግስት ባለስልጣናት ከወረዳውም ከከተማም ሁሉ ሳይቀር በመካከላችን ይገኛሉና አሁን ሰዓት ላይ ደግሞ ወቅቱን እናውቃለን። ከዚያ ወቅት አጣበው በብፁዕነታቸው እንኳን አደረሰውና የምስጋና መርሃ ግብር ተገኝተውልናልና እነሱንም በጊዜ ለመሰኘት ሰኞም ከመሆኑ አንጻር ቀኑ ብዙ የመንግስት